በካናዳ ቀኑ ሙሉ በሙሉ ከመጀመሩ በፊት አንድ ወቅት አለ። ሁሉም ነገር እውን የማይመስልበት። ፀሐይ ገና ሙሉ በሙሉ አልወጣችም እና ሰማዩ አሁንም ለስላሳና ብራማ ሰማያዊ ነው። በማንኛውም ጸጥ ያለ መንገድ ላይ ከቆሙ ቶሮንቶ፣ ጋልጋሪ፣ ሞንትሪያል ውስጥም ሆነ በርካታ ላይ እምብዛም በማትታይ ትንሽ ከተማ ውስጥ ቢሆን አብዛኞቹ አገሮች የማያውቁትን ለስለስ ያለ ሰላም ሊሰማዎት ይችላል። አንድ መኪና በመንገዱ ላይ ቀስ ብሎ ሊያልፍ ይችላል። ጎማዎቹ አስፋልት ላይ ሹክሹክታ ያሰማሉ። ቀዝቃዛ ነፋስ የሞቁ ቤቶችን መስኮቶች ይገፋል። ሩቅ ቦታ የባቡር ቀንድ ጩኸት በንጹህ አየር ላይ ለስለስ ብሎ ያስተጋባል እና በእነዚህ ቤቶች ውስጥ በሚሊዮን የሚቆጠሩ ሰዎች ቀናቸውን ገና እየጀመሩ ነው። ካናዳ ጫጫታም አይደለችም፣ ድራማዊም አይደለችም። ውበቷ በትናንሽ በተለመዱ ጊዜያት ይገለጻል። ዛሬ ስለ ቱሪዝም፣ ስለ ታዋቂ ቦታዎች ወይም ስለ የተለመዱ አመለካከቶች አንነጋገርም። ዛሬ በካናዳ ውስጥ ያለንን ሙሉ ቀን ደረጃ በደረጃ ተራ ሰዎች በትክክል በሚኖርበት መንገድ እንጓዛለን። ከጠዋቱ 12 ሰዓት አካባቢ ሰፈሮች ቀስ ብለው ይነቃሉ። ብዙ ካናዳውያን የሚያደርጉት የመጀመሪያው ነገር የአየሩን ሁኔታ ማየት ነው። ለምን? ምክንያቱም የአየር ሁኔታ እዚህ ሁሉንም ነገር ይወስናል። አንድ ጠዋት ቀዝቃዛ፣ ንጹህና ፀሐያማ ይሆናል። በሚቀጥለው ቀን ደግሞ መንገዱን ማየት እስኪያቅት ድረስ በረዶ ይጥላል። ሰዎች ይዘረጋሉ፣ ከቀዘቀዘ ማሞቂያውን ያበራሉ እና በቀጥታ ወደ ኩሽና ይሄዳሉ። ሊያሞቃቸው የሚችል ነገርን ለመስራት ለምሳሌ ያክል ቡናን እንውሰድ። ቡና ውስጥ መጠጥ ብቻ አይደለም፣ የንቃተ ህሊና ኦፊሴላዊ መጀመሪያ ነው። በቤት ውስጥ ተዘጋጅተው ይሁን ወይም ከቲም ሆርተንስ፣ ስታርቦክስ ወይም ከአካባቢው ካፌ የተገዛ ሁሉም ሰው ማለት ይቻላል ቀኑን በሞቀ ጽዋ ይጀምራል። አንዳንዶች በጸጥታ የመመገቢያ ጠረጴዛቸው ላይ ተቀምጠው ዜና ያነባሉ። አንዳንዶች ከፊል ነቅተው ኮታቸውን ከነፋስ እየጠበቁ የጉዞ ኩባያቸውን ይዘው በሩን ይወጣሉ። ብዙ ወላጆች ልጆቻቸውን ጃኬት፣ ቦት ጫማ፣ ጓንት፣ ኮፍያ፣ የካናዳ የክረምት ወራት መደበኛ ልብስ አስለብሰው ይሸኛቸዋል። እዚህ ካናዳ ውስጥ ከሁሉም ቀናቶች እሁድ ይለያል። ቤተሰቦች ብዙውን ጊዜ ዘግይተው ይነቃሉ። ብዙዎች በተለይ በትንንሽ ከተሞችና በክርስትና ማህበረሰቦች ውስጥ ንጹህ ልብሶችን ለብሰው ወደ ቤተ ክርስቲያን ይሄዳሉ። እዚህ ያሉት አብያተ ክርስቲያናት ብዙውን ጊዜ የተረጋጉ፣ እንግዳ ተቀባይ ናቸው እና ትልቅ የማህበረሰብ አውታረ መረብ ዋና አካል ናቸው። ከአገልግሎት በኋላ ሰዎች በንጹህ አየር ውስጥ ውጭ ሆነው በሳምንት አንድ ጊዜ ብቻ የሚያያቸውን ጎረቤታቸውን ሰላምታ ይሰጣሉ። ቤተ ክርስቲያን የማይሄዱ ሰዎች እንኳን እሁድን እንደ ጸጥ ያለ ቀን ይቆጥሩታል። የፓንኬክ ረጅም ቁርስና የዘገምተኛ ዕለት ተዕለት እንቅስቃሴው ቀን ናት። ከሰዓት 7 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ ከተሞች በእውነት ይነቃቃሉ። ሰዎች በፍጥነት ይሄዳሉ። ይህ የጭንቀት ምልክት ሳይሆን ብዙውን ጊዜ ስለሚቀዘቅዝ ነው። ባቡሮች በየጥቂት ደቂቃዎች ንጹህና የተደራጁ ሆነው ይደርሳሉ። በውስጡም ሁሉንም አይነት ሰዎች ያያሉ። ነርሶች በዩኒፎርማቸው፣ የሶፍትዌር መሐንዲሶች፣ የግንባታ ሰራተኞች፣ ተማሪዎች፣ በርካታ ቋንቋዎችን የሚናገሩ ስደተኞች፣ ልጆቻቸውን እጅ ይዘው የሚሄዱ ወላጆች። የቶሮንቶ ነዋሪዎች ብዙውን ጊዜ ባቡር ውስጥ በጸጥታ ይቆማሉ። የጆሮ ማዳመጫቸውን ሰክተው ያነባሉ፣ ያዳምጣሉ ወይም ዝም ብለው ይመለከታሉ። አብዛኛዎቹ ሰዎች በመኪና ይሄዳሉ። መንገዶቹ ሰፊ ናቸው እና የትራፊክ መጨናነቅ ብዙውን ጊዜ የተረጋጋ ነው። በመኪና መያዣዎች ውስጥ የቡና ኩባያዎች፣ የሙቀት ማሞቂያዎች፣ የጠዋት ዜና የሚጫወቱ ራዲዮዎች ያያሉ። ጉዞው ብዙውን ጊዜ ያን ያህል የተጣደፈ ስላልሆነ የስራው ቀን ከመጀመሩ በፊት ለጸጥታ ቅጽበት እድል ይሰጣል። አብዛኛዎቹ ካናዳውያን መደበኛው የ8 ሰዓት የስራ ቀን ይሰራሉ። ወደ ስራ ሲደርሱ ቢሮው ወይም የስራ ቦታው ብዙውን ጊዜ የተደራጀ፣ ሞቅ ያለና ወዳጃዊ ነው። ሰዎች በቃልና በአክብሮት እንደምን አደሩ ሰላምታ ይሰጣሉ። በጣም ጩኸትም አይደለም፣ ከመጠን በላይ ደስታም አይደለም። ዝም ብሎ በአክብሮት። ምሳቸውን የሚበሉት ደግሞ ከቀኑ 6 ሰዓት እስከ 7 ሰዓት ነው። አንዳንዶች ከቤት ሳንድዊች ያመጣሉ፣ ሌሎች ደግሞ በአቅራቢያ ካለ ቦታ ይገዛሉ እና አንዳንዶች ዝም ብለው ብቻቸውን ሰላማዊ ጊዜያቸውን ያጣጥማሉ። ሰዎች ብዙውን ጊዜ በስራ ቦታ የግል ህይወታቸውን ከመጠን በላይ አያወሩም።
ትልቅ ወዳጅነቶች ቀስ በቀስ ይታያሉ። ወጥነትና ጊዜ ይወስዳል። በሁሉም ነገር ውስጥ ስርዓት አለ፣ ፍጹም ስርዓት አይደለም፣ ግን ወጥነት ያለው ስርዓት ሲሆን መረጋጋትንና ማህበረሰብን ከፍ የሚያደርግ ማህበረሰብን ያንጸባርቃል። ስለ የቤት ክራይ ደግሞ ትንሽ እናንሳ። የቤት ክራይ ብዙውን ጊዜ ትልቁ ወጪን ይሸፍናል። ቶሮንቶ፣ ቫንኩቨር ባሉ ከተሞች ላይ ባለ አንድ መኝታ ቤት አፓርታማ ከ2200 እስከ 3000 ብር በላይ የካናዳ ዶላር ሊያስወጣ ይችላል። ጋልካሪ፣ ኦታዋ፣ ሞንትሪያል ባሉ ከተሞች ደግሞ ባለ አንድ መኝታ ቤት አፓርታማ በአብዛኛው ከ1500 እስከ 2000 የካናዳ ዶላር ይደርሳል። ትንንሽ ከተሞች ባለ አንድ መኝታ ቤት ከ900 እስከ 1300 የካናዳ ዶላር ሊሆን ይችላል። በዚህ ከፍተኛ ወጪ ምክንያት ብዙ ወጣት ጎልማሶች በተለይ በትላልቅ ከተሞች አፓርታማዎች ከክፍል ጓደኞች ጋር ይጋራሉ። ካናዳ ውስጥ ኑሮን ከበድ የሚያደርገው ነገር ሌላኛው ደግሞ አስቤዛ ነው። ለመሰረታዊ ነገሮች ለምሳሌ የሚያክል እንቁላል ብናነሳ ከ4 እስከ 6 ካናዳን ዶላር በአንድ ደርዘን፣ ወተት ደግሞ ከ3 እስከ 5 ዶላር በአንድ ካርቶን፣ ዶሮ ደግሞ 10 እስከ 15 ካናዳን ዶላር በአንድ ጥቅል፣ ስጋ ደግሞ 15 እስከ 22 ዶላር በአንድ ጥቅል። መሰረታዊ አትክልቶች ለእያንዳንዱ ዕቃ ከ2 እስከ 5 ዶላር። ቀለል ምግብ ቤት ምግብ ለአንድ ሰው ቢያንስ ከ15 እስከ 20 ካናዳን ዶላር ያስከፍላል። ትራንስፖርት አንድ አውቶቡስ ባቡር አገልግሎት ከ2.50 እስከ 3.50 ካናዳን ዶላር ያወጣል። ወርሃዊ የመጓጓዣ ፓስፖርት ከ100 እስከ 160 ዶላር። ለመኪና ነዳጅ ውድና የሚለዋወጥ ነው። የመኪና ኢንሹራንስ በአንድ ግዛቶች እጅግ በጣም ውድ ነው። ነገር ግን በምላሹ ትራንስፖርቱ በአጠቃላይ ደህንነቱ የተጠበቀ ንጹህና አስተማማኝ ነው። በህዝብ ትራንስፖርትም ሆነ በመኪና ከካናዳ ታላላቅ ጥንካሬዎች ጥቂቶችን ደግሞ እንጥቀስ። ደህንነት በአጠቃላይ በምሽት ያለ ፍርሃት በእግር መሄድ ይችላሉ። ንጽህና ትላልቅ ከተሞች እንኳ የተደራጁ እና በጥሩ ሁኔታ የተያዙ ይመስላሉ። አክባሪ ሰዎች ካናዳውያን በተለምዶ ጨዋዎች፣ የተረጋጉና አጋዥ ናቸው። ብዝሃነት ከዓለም ዙሪያ የመጡ ሰዎች ህንድ፣ ቻይና፣ ኢትዮጵያ፣ አረብ አገሮች፣ አውሮፓ፣ ላቲን አሜሪካ አብረው ይኖራሉ። ተፈጥሮ ሐይቆች፣ ተራሮች፣ ደኖች፣ የዱር እንስሳት አንድ እይታዎች በእውን የማይመስሉ እና ተደራሽ ናቸው። እድሎች ከፍተኛ ጥራት ያለው ትምህርት፣ የሰለጠነ የሥራ እድሎች እና የተረጋጋ ህይወት የመገንባት እድል በቀላሉ ይገኛሉ። ልክ እንደ ማንኛውም ሀገር ካናዳም የራሷ የሆኑ ችግሮች አሏት። አንደኛ የኑሮ ውድነት፣ ከፍተኛ ክራይና ግሮሰሪዎች በጀት ላይ ከፍተኛ ተጽዕኖ ያሳድራሉ። ይህም የፋይናንስ እቅድ ወሳኝ ያደርገዋል። ሁለተኛ ረጅም ክረምት፣ ቀዝቃዛ በረዷማ እና አጭር የቀን ብርሃን ያላቸው ወራት ያለመዱት ሰዎች ለመላመድ አስቸጋሪ ሊሆኑ ይችላሉ። ስለዚህ መላመድና ሞቅ ያለ ልብስ መልበስ ያስፈልጋል። ሶስተኛ የጤና አገልግሎት የጥበቃ ጊዜ ነፃ ቢሆንም ልዩ የሕክምና አገልግሎት ወይም የተወሰኑ ሂደቶችን ለማግኘት ረጅም የጥበቃ ጊዜ ሊኖር ይችላል። ይህም ተስፋ አስቆራጭ ሊሆን ይችላል። አራተኛ ብቸኝነት፣ ካናዳውያን መጀመሪያ ላይ የራሳቸውን ቦታ የሚጠብቁ ሊሆን ይችላሉ። ብዙ አዲስ መጤዎች በመጀመሪያ የብቸኝነት ስሜት እንደሚሰማቸው ይነገራሉ፣ ምክንያቱም ጥልቅ ወዳጅነቶች ለመገንባት ጊዜና ጥረት ስለሚወስድ። አምስት ግብሮች ከፍተኛ ናቸው፣ ነገር ግን የካናዳን የኑሮ ጥራት የሚያረጋግጡ ጠንካራ ማህበራዊ አገልግሎቶችንና መሰረተ ልማቶችን ለመደገፍ ይውላሉ። ካናዳ ከስራ ሰዓት በኋላ እየቀዘቀዘች ትመጣለች። ሰዎች ግሮሰሪያቸውን ይዘጋሉ። ወላጆች ልጆቻቸውን በቤት ስራ ያግዛሉ። ጅሞች ደግሞ ይበዛሉ። አንዳንዶች በሞቃት ጃኬቶች ተጠቅልለው የምሽት የእግር ጉዞ ያደርጋሉ። ምግብ ቤቶች በጸጥታ በሚደረጉ ንግግሮች ይሞላሉ። አረጋውያን ውሾቻቸውን እንደገና ያስኬዳሉ። በቤቶች ውስጥ ኔትፍሊክስ የሚጫወቱ ቴሌቪዥኖች፣ እራት የሚያስበሉ ቤተሰቦች፣ በቀስታ የሚንጎራጎሩ ማሞቂያዎችን ይሰማል። የሳምንት መጨረሻዎች የተለየ ጉልምት ያመጣሉ። የእግር ጉዞ፣ ካምፕ ማድረግ፣ በረዶ ላይ መንሸራተት፣
የገበሬዎች ገበያን መጎብኘት፣ ፌስቲቫሎች መታደም፣ ቤተ ውስጥ ዘና ማለት ወይም የቤተሰብ ስብሰባዎች ካናዳውያን ቀላል ደስታዎችና ከሚወዷቸው ሰዎች ጋር ጊዜ ማሳለፍን ይወዳሉ። በካናዳ ያለው ህይወት የግድ ስለ ከፍተኛ ደስታ ወይም የቅንጦት ኑሮ አይደለም። ስለ መረጋጋት፣ ስለ ደህንነት፣ ስለ መደበኛ እንቅስቃሴ፣ ስለ አክብሮት፣ ስለ ሰላም ነው። መደበኛ ቀን የተረጋጋ የሚሰማባት ሀገር ነው። እንግዶች በትናንሽ መንገዶች እርስ በእርስ የሚረዳዱበት፣ ማህበረሰቦች ደግሞ በጸጥታ እርስ በእርስ የሚደጋገፉበት። ተፈጥሮ ምን ያህል ትንሽ እንደሆንክ የምታስታውሰህ ግን በሚያምርና በትህትና ስሜት ካናዳ ፍጹም አይደለችም፣ ግን የተረጋጋች ነች፣ ሰላማዊ ነች እና በሚሊዮን ለሚቆጠሩ ሰዎች ያ ቀላል አስተማማኝ ህይወት ወደፊት ለመገንባት ያለው እድል ከሁሉም ነገር በላይ ነው። የዛሬው ቪዲዮአችን ይህንን ይመስላል። ቻናሉን ሰብስክራይብ በማድረግ ቪዲዮው ደግሞ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።